በሌሊት እየሄድክ በአጋጣሚ እቺን ሴትዮ የምታያት ከሆነ በተቻለ መጠን ወዲያውኑ ከዛ ቦታ ለመጥፋት መሞከር መቻል አለብህ። እቺ ሴትዮ ስሟ ሃኪ ሻኩሳማ ትባላለች። በድሮ ጊዜ ጃፓን ውስጥ ሰዎች እቺን ሴትዮ ፍራቻ ማታ ማታ ጭራሽ ከቤት አይወጡም ነበር። ርዝመቷም 2.43 ሜትር ወይ ደግሞ 8 ፊት ነው። ብዙ ሰዎችን ብለው የሚያምኑት ፖፖ የሚባለው የመጣው ከዚህ ሴትዮ በኋላ ነው የሚባለው። ምክንያቱም ሰዎች ይፈራሉ። ሰው ሽንታቸውን የሚሸኑት ማታ ማታ ፖፖ ውስጥ ነው። ሰው ፖፖ የሚባለው ነገር የመጣው በዚህ ሴትዮ ምክንያት ነው ብሎ ብዙ ሰዎች እቺ ሴትዮ መንፈስ ናት ስላችሁ ላይ እናንተ ኖርማሊ ወክ እያረጋችሁ ሳታውቁ እናንተ ላይ የምትደርሰው። እናንተ ላይ ግን እየደረሰች ባለችበት ሰዓት ድምጽ ታሰማለች። ያ ድምጽ ተሰማ ማለት እናንተ አደጋ ውስጥ ናችሁ ማለት፣ ማምለጥ ራሱ ብትፈልጉ ማምለጥ አትችሉም ማለት ነው። እሱ ድምጽም ይሄ ላይ ውሃ ላይ ሲወርዳል አይደለ ከላይ እንደዛ አይነት ድምጽ ታወጣለች ማለት ነው። በዚህ ጊዜ ያለ ብቸኛ አማራጭ መጸለይ ነው፣ ጸሎት የሚያወጣ ከሆነ ማለት ነው። ምክንያቱም ኦልሬዲ ያ ድምጽ ወጣ ማለት እሷ ታርጌት አድርጋለች፣ ልታጠቃ ነው ማለት ነው። በሰዓቱም ሰዎች ጃፓን ውስጥ በጣም ተቸግሮ ነበር። ራሳቸው ከመሸ በኋላ ከቤት አይወጡም፣ ልጆቻቸውን ደግሞ ጭራሽ ሙሉ ቀን ከግቢ ያስወጣቸውም ማለት ነው። ላይክ ወደ ትምህርት ቤት ራሱ ለመላክ እጅግ አስቸጋሪ ነበር ማለት ነው። ግን ሴትዮዋ ብዙ ጊዜ የምትንቀሳቀሰው ማታ ማታ ነው። እቺ ሴትዮዋ እናንተን ካጠቃች በኋላ ወይ ደግሞ እናንተ ላይ አደጋ ካደረሰች በኋላ ይህንን የምታደርገውን ኮፍያ እናንተን የወሰደችበት ቦታ ላይ ታስቀምጣለች ማለት ነው። ማለት ያ ማለት ፋሚሊ ወይ ደግሞ የእናንተ ቤተሰብ ይሄ ነገር እንደደረሰባቸው ወይ ደግሞ በሷ ጥቃት እንደደረሰባቸው በቀላሉ እንዲያውቁ ነው ማለት ነው። ላይክ እያወቀች ነው ሁሉም ነገር የምታደርገው ነው የሚባለው ማለት ነው። ከዚህ ጋር ተያይዞ ብዙ ታሪኮች አሉ። ረዝምባችኋል ብዬ ነው ቪዲዮ። እወዳችኋለሁ። ፎሎ እንዳይረሳ።